ሰማኛ ደግሞ ተብለ ተቻኩላል ለምን አሰማኝ ታሪክ ዳታው ተደሞ የወጣሪ ተላለ እንዴ ምን የመሰላል ምን አየህ ምን ግን ህልም ይሁን እጀቱን ሊገባኝ አልቻለም እስኪ ንገር ሰማኝ እባክህ ገርማል ከሰማይ መላእክት ወርደው ተወለደ ያሉ ጫዋል ምንድነው ማይሆን ቢል ግራ ገባኝ ብሰማው የማያቋርጥ ነው መላእክቶች አላቸው ብዙ ናቸው ቁጥራቸው እና ምንድነው ነገር ያልገባኝ አንተ እኔም ትላንት ማታ እሱን ያየው ሁላችሁ ደግሞ አንተ ደግሞ ባለፈው ከብቶች ሞቱ ስለ እኔም አይቻለሁ ከብቶች እኔ ሞቱ አትረኛለህ አሁን ደግሞ ያየው ትረኛለህ ይሄን እውነቴን ነው የምልህ ይሄ ማታ አይቻለሁ እስኪ እውነት በል ነገርኩህ እኮ ተንደው ዝም ብለን እስቲ ቁጭ ብለን እንነጋገር በእሱ ነገር ምን እንነጋገራለን እኔና አንተ ነን ያለነው ማን ነው የሚሰማ ምን አይነት ነው ባል ይገርም ነው እስኪ ቁጭ በልና እንነጋገር ምን ነው ብዙ ዘመን ከዛሬ ብዙ ዘመን በፊት ያስቀመጡልን ቁጭ በል እንጂ ይገርማል ዛሬ ማታ ያየሁትን እንግዲህ አባታን ጠይቃለሁ ሌላ ሰው ፈልግና አንተ ልትፈታለኝ ማቻት ምናልባት ከምን እስከ ሰማይ የሚፈቱ ሰዎች ካሉ የሚፈቱ ሰዎች ካሉ ሲከታተላሉ ተብሏል ሰክቶ ሰማይ ደረሱ እስኪ ና እባክህ እዛ ጋር ነጭ ለብሰው ሰዎች አየኛል ልብ ይታዩሃል አየህ አባቶቻችን ይነገሩን ምናልባት ማንቋር ነው ምናልባት ሆነ ይሆናል እስቲ የዚህ ህልም አሰማኝም ምንድነው ሰማይ ቅርብ ምን ይሄ ለሰማይ ቅርብ የመሰለ ሰው አይሰማም አየህ አሁን ጌቶች ናቸው እንደምን አሉ እስቲ ሚሉትን እንስማ ጌቶች ደህና ዋሉ እግዚአብሔር ይመስገን እንደምን ነው ደህና ናችሁ እግዚአብሔር ይመስገን ኧረ እባካችሁ ተቸግረናል ምን ነው እንደው ያየነው ህልም አይሉት ቅዠት አይሉት እኔ ስጨነቅ ነው ያደርኩ እሱ ማለት ነው ምን አይነት ህልም ደግሞ እኔ ይገርማችኋል ከሰማይ ብዙ ናቸው ብዙ መላእክት አሉ መላእክትም ይመስሉኛል እኔ አላወቅኩትም ብቻ ተወለደ እሰይ ተወለደ እያሉ ሰማ ይሄ ነገር ምን ይሆን እሱም እንደዚህ አይየው ነው ማታ እሱ የለም ይሄ ነገር አባቶቻችን ያስቀመጡልን ያ የትንቢት ሳይደርስ አይቀርም ምንድነው ትንቢቱ ወንድሞቼ እኛም ዛሬ ለሊት ያየነው ህልም ይሄ ነው መላእክት ሲወጡበትና ሲወርዱበት የብርሃን አምድ አይተናል ኮከብ አመርታን አመጣችን ምናልባት በቤተልሔም ተወልዶ ይሆናል አዎ ተወልዶአል ማየት አለብን አዎ እናያለና ታዲያ ለዚህ ክብር ላበቃን እዚህ ላደረሰን አምላክ እልልታና ምስጋና ነው ዘምረሽን ዘምርለታ እስኪ ነው ወደሆነች እህቶቼ ዝጋና
መድኃኒት ያለ መድኃኒት ያለ መድኃኒት ያለ እንግዶቹ እነዚህ ነበሩ። እረኞቹ በዚህ በኩል መጡ። በዚህ በኩል ደግሞ የጥበብ ሰዎች የተባሉ የተከበሩ ሰዎች መጡ። ለሁለቱም ራእይ፣ ለሁለቱም ህልም፣ ለሁለቱም የተገለጠ ነገር ታይቷቸው ነበር። እግዚአብሔር ለነገስታቱ፣ እግዚአብሔር ለእረኞቹም ታይቶ ነበር። ክብር ምስጋና ይግባው። ምንድነው ያየነው ነገር? ምንድነው የተመለከትነው ነገር? እውነት ይሆን? ህዝቡ ሁሉ ይህን ነገር ሰምቶ ይሆን? አዎ፣ የተሰማው ነገር እውነት ነው። የተጠበቀው የአብርሃም ተስፋ፣ የነቢያት ትንቢት፣ የደጋጎቹ አባትና አምላክ ኢየሱስ ክርስቶስ ተወለደ። እኔም ደግሜ እላችኋለሁ መድኃኔ ዓለም ኢየሱስ ክርስቶስ ተወለደልን። ክብር ምስጋና ይግባው።